ሰላም ሰላም ውድና የተከበራችሁ ውድ ያርች አንድ ሰን ዩቲዩብ ቻናል ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? ያለው ፈጣሪ ይመስገን ደህና ነኝ። እንግዲህ ለድምጽ ጥራት በጣም ይቅርታ ይደረግልኝ። በዚህ ድምጽ ስለመጣሁ ትንሽ ጉንፋን ነገር ይዞኝ ነው። ዛሬ በጣም ደስ ስላለኝ ነው እውነት ለመናገር። በመጀመሪያ ግን ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ። አይነው ጠፍቻለሁ፣ እጅግ በጣም ጠፍቻለሁኝ። እና ዛሬ ሄርሚዬ በመገኘቷ በጣም ደስ ስላለኝ በዚህ በተነፋነፈ ድምጽ መጥቻለሁ ማለት ነው። ያው አንድ ሳምንት ሙሉ ብዙ ነገር ሲባል ነበረ። እውነት ለመናገር እጅግ በጣም ከፍቶኝ ነበረ። በጣም ነው የምወዳት። ስርዓቷ፣ ሳይለንትነቷ፣ እርጋታዋ በጣም ወዳት ማከብራት ልጅ ነች። ሰው በጣም ውስጥ ኤረር እያለ አንድ ሰው በቀን 3-4 ቪዲዮ እየሰራ እኔ ግን በጣም ስለደበረኝና ስላስጠላኝ ምንም ሳልል ቆይቻለሁ ማለት ነው። እውነት ለመናገር 6 ሰዓት እና 1 ሰዓት በኢትዮጵያ 1 ሰዓት ወይም ደግሞ በኢትዮጵያ 12 ሰዓት ሲል እንዴት እንደምጓጓ ምን አዲስ ነገር ይኖራል ምናምን እያልኩኝ እጅግ በጣም ነበረ እየጓጓው የነበረው ሰው እንጃ። ትናንት ነበረ የጠበቅኩት፣ ትናንት ትገኛለች ምናምን ሲሉ ምንም የለም። ዛሬ ደስ የሚል ነገር ሰምተናል፣ አይተናል። እግዚአብሔር ይመስገን ስለ ሁሉ ነገር። እውነት ለመናገር እኔ እንጃ። አሁን ጊዜው ከፍቷል እንደምታውቁ፣ በተለይ አዲስ አበባ ላይ ወንዶች ራሱ እየሞቱ ነው ያሉት፣ እንኳን ሴት ልጅ። እጅግ በጣም ያስፈራል። አብርሽን በጣም አሳዝኖ የነበረ ግን በጣም ግርም ያለኝ ማለት ነው አንዳንድ ሰዎች እግዚኦ ማርነ ክርስቶስ፣ እናንተ ሳትበሉትም እኮ ልትሞቱ ትችላላችሁ። ይሄ ዶላር ግን ረሰው ጨለለ። በስማ ታምኔል የምትለጥፉት ሌላ፣ ውስጥ ሲገባ የምታወሩት ሌላ። ሄርሚላ እንደዚህ ሆና፣ ሄርሚላ በዚህ ወጣ፣ ሄርሚላ በዚህ ወርዳ፣ አብርሽ እንደዚህ ሆኖ እንዴ! ኧረ በስመ አብ! ኧረ ተፋቷቸው እንዴ! በራሳችሁ አይዲያ አትመጡም? እንደ አንዳንዴ ሰው ቀየር ያደርጋል። በቀን 3 ጊዜ የምትለቁ ቪዲዮ አላችሁ፣ በቀን 4 ቪዲዮ በናብረሽ። እግዚኦ ማርና ክርስቶስ፣ በጣም ነው የሚደብረው የእውነት። እንደምን ያርጓችሁ እነዚህ ልጆች። ከዛ በተረፈ ደግሞ ሄርሚዬ ትንሽ ጨዋ ብላለች። ምን እንዳጋጠማት ባይታወቅም ማውራትም አትፈልግም፣ እንባዋን የሚቀድማት። በዛ ላይ ደግሞ ቀለበቷን ልብ ብላችሁ አይታችሁ ከሆነ ቀለበቷ የለም። አይደል ነው እንግዲህ ይሄ ቀለበት በጣም ብዙ ሰዎችን ሲያናድር ነበረ። ብዙ ሰዎች እየመጡ አውልቂ እያሏት ነበረ። በነገራችን ላይ እንኳን እሷ ደህና ሆነች እንጂ ቀለበት ነገ ሌላ የሚደረግላት ይሆናል ማለት ነው። ዋናው ነገር እንኳን በሰላም ለቤተሰቦቿም ለአብርሃምም እንኳን በሰላም ታገኘች። ግን እዛ ሰፈር ማለት ነው እና ሩታ ሰፈር ማለት ነው በጣም እያሽቃበጣችሁ ነበር። መገኘቷን ራሱ ከናብረሽ በፊት እናንተ እንዴት አወቃችሁ ነው? ህግ ሲይዝባችሁ ሁኔታው ስላላማራችሁ ለቀቃችኋትና እናንተው ደግሞ መታችሁ እያበሰራችሁ ነው። አይደን ነው እንዴት እንደነበረ አይታችሁታል ብዬ ተስፋ አደርጋለሁ። ሩታ እና ሜሪ የለቀቁት ቪዲዮ ተገኝታለች። ለኛ ማን ነው ለነሱ ደውሎ የሚነግራቸው ተገኝታለች ብሎ? በፈጣሪ በነገራችን ላይ ማለት ነው እኔ እንጃ። እየፈለገ ነገር የልጅ አባት ቢሆንም በዚህ ልክ የሩታ ዝቅ ማለት፣ የሩታ መቅለል፣ የምትስቀው የውሸት የምትኖረው የውሸት ይሄ ምንድን ነው? የፈረስ ጭራ ከመሰካት ከጀመረች በኋላ እጅግ በጣም ተራቀኩ ብላ ይሁን አይዶ ነው የውሸት ሳቀ ምናምን ነገር ሌሽ የድሮ ማንነቷ ይሻላት ነበር የእውነት። በጣም ልታይ እያለች ነው በጣም እና ሩታ እውነት ልጅሽን ብታሳድጊ ረገብ በይ፣ ሰከን በይ። ወይ አፍሽ ወይ ምላስሽ ዛፍ ያደርቃል እኮ እውነት ዛፍ ያደርቃል። እስቲ ከሄርሜላ በቃ ንግግርን፣ ትዕግስትን፣ ሁሉን ነገር ከሄርሜላ ተማሪ፣ የእውነት ተማሪ። ኧረ በስላሴ ስም ሴት ልጅ በዛ ልክ የሆነ ሰገጤ ማለት አሳዳጊ የበደለው የሚባል አስተዳደግ ያደግሽ። ኧረ በስመ አብ ወልድ። እኔ እንጃ አይደል ብቻ ስትመጭ ምን ያህል እንደተቀበልንሽ ታውቂያለሽ። ምን ያህል
እንዳበረታታንሽ ታውቂያለሽ። እንዳሁኑ ይሄ ዱቄትና የፈረስ ጭራ ሳትገሽ በድሮ ከንፈረሽ ኩበት መስሎ እንዴት ሰፖርት እንዳረግንሽ የአረብ ሀገር በተለይ የአረብ ሀገር ያለን የአረብ ሀገር ቅመሞች በጣም ነበረ የተቀበልንሽ ማለት ነው። ግን የምታደርጋቸው ነገሮች ከቀን ቀን ይሆንሽ እሾህ የምታወሪው አይጠም የምታደርጊው አይጥም። በቃ እኔ እንጃ ሁልጊዜ ነገር በፈጣሪ ስም ማርያምን ሁልጊዜ በቀል የምታስበው መበቀልን ሁልጊዜ እህቷ እንኳን በጣም ታዘበቻት። እህቷ 2 ቀን ያስተላለፈችው ቪዲዮ በጣም ደስ የሚል ተረጋጊ፣ በቃ ታዩ ላንቺ አይሆንሽ ማለቻት። በቃ እንዴት ትቸዋለሁ ፍታኝ ቀን ከሌት ኘኘኘኘኘ እንዴ። ቆይ አብርሃም ከሩታ ጋር ሆኖ እንዶ ተደስቶበት የሚያቀቀን አለ? ሁሌ ጥፊ እንደቀመሰ ሁሌ ኘኘኘኘ እንዳለችው በስላሴ ስም 1 አመት ነው መሰል አብረው የቆዩት። በዛ 1 አመት ውስጥ ከ10 ምናምን በላይ ተጣልተዋል። እንዲህ ትዳር እኮ እንደዛ አይደለም። አንዱ እሳት ሲሆን አንዱ ውሃ ሆኖ፣ አንዱ ሲናገር አንዱ ዝምተኛ ሆኖ፣ በዛ ላይ የእሱን ቤተሰቦች እንደዛ ከፍ ዝቅ እያደረገች ቡዜ ምን አረገች? ቆይ ለሩታን ነበር እንዴ ስትሟገት የኖረችው? መጨረሻ ላይ እኮ አይታት የማይሆን ሲሆን ወደ ወንድሟ ሄደች። አሁን ደግሞ በግ የሆነ ዴቭ ነው በጣም እያናደደኛለ። በግ እናቴ ትሙት ዝም ብሎ ያምስለው። ኧረ በስመ አብ። አንዳንዴ ግን ጌታን አብርሽን የሚያስጠቁት ቤተሰቦቹ ናቸው። በነገራችን ላይ የምትንቃቸውም ለዛ ነው። ለምን የእሱ ወንድሞች በፊትም ቡዜ አብርሽን ሳይሆን ሩታን ነበር የምትሰማው። አሁን እውነቱ ሲገለጽላት ነው ወደ አብርሽ የመጣችው ሰው። አሁንም ኤፍሬም እና ይሄ ዴቭ የሚባለው ምኑም በቃ ትግስቱ ደስ ይላል፣ ግን በዚህ መልኩ አይደለም እንዴ። ገንዘብ ወንድሙን እያሳበደ ነው የሰው ሩትዬ ምናምን ቆይታ ያላችሁ እንደ ቡዜ ነው ከፍ ዝቅ የምታደርገው። ዴቭን ጠብቁ። ቡዜንም እንዲያረገች ነበረ። ለሷ ሲሆኑ ትፈልጋቸዋለች፣ ወደ ሌላ ግን እውነታውን እንትን ሲሉ ዝቅ ከፍ ታደርጋለች። ለሽ እና በነገራችን ላይ እኔ ከምንም በላይ እንኳን ሄርምዬ በሰላም ተገኘች። እንደዚህ ያመመኝ ራሱ ቪዲዮ ልሰራ የፈለጉት ደስታዬን መግለጽ ስላለብኝ ነው። የኔ እናት፣ የኔ ሮሮ፣ የኔ ጨረቃ እጅግ በጣም የምወዳት የእውነት በቃ እኔ ከሷ ብዙ ነገር ተምሬያለሁ። ትዕግስቷ ምናምን። አንዳንድ ሰዎች ደግሞ ውሽሚት ምናምን፣ ውሽማ ማለት ምን ማለት ነው? በነገራችን ላይ ማለት ነው ውሽማ ማለት እኮ በትዳሩ ላይ የሚሄድ ነው። ወይም ባለ ትዳር የሆነ ወንድ ማማለል ወይም ደግሞ የሆነ ነገር ማድረግ። እሷ እኮ ፈቷታል እኮ እንዴ። ፍታኝ ያገር ያለሽ ብላ እኮ አባቷን ያክል ተንበርክኮ ለምኗት እምቢ ብላ የፈታችሁ ፈት እኮ ነች። ምን ማለት ነው ውሽማ ምን ማለት እንደውም አታውቁም። በጣም ተገርማላችሁ ጌታን እንዴ። ቆይ አንድ ሰው ልጅ ካለው ቁሞ መቅረት አለበት እንዴ? ሌላ ያገባም ማለት ነው? እንኳን አንድ ልጅ እኮ 3-4 ልጅ ወልደው እኮ ሌላ አግብተው ይኖራሉ። ምን ችግር አለው? ሰው አብርሽም የራሱን ህይወት መጀመር የለበትም፣ የራሱን ህይወት መኖር የለበትም። ዝም ብሎ የሷን ነገር ነው እየሰማ ጭንቅላቱ የሚያፈውዘው። ካላስ የምትረዳው የምታከብረው የምታፈቅረው እንዳይኗ ብሌን የምትሳሳለት አገኘ። ሰው ምኑ ጋር ነው ውሽማ የሚባለው እንዴ? ኧረ ንቁ ወገን። እንደው ዝም ብላችሁ ሸቀል አድርጉ ዩቲዩባችሁን፣ ግን የሰው ስም አታጥፉ። ጀግና ምንም ያልበገራት በእጇ ያስገባች ጀግና ነች ሄርሜ ማለት ጀግና። ምክንያቱም ብዙ ተባለች፣ በሱ ብዙ ልጅ አላት፣ ባል አላት፣ ማታመጡት ጉድ የለም። ግን እግዚአብሔር ከእውነት ጋር ነው። አሁንም ቢሆን ደግሞ ፍቅራቸው ይቀጥላል። አዳም የረር ትላላችሁ፣ ድብን ትላላችሁ። ክፋት ጉድጓድን ስትቆፍሩት አታርቁት ይባላል። ለምን እዛ ጉድጓድ እናንተው ልትገቡ ትችላላችሁና። ሰው አሁንም ቢሆን ይሄ አለቅላቂው ምኑ ይቀርና አሁንም ወደፊት አብርሽና ሄርሚ የዛሬ አመት የልጅ አባትና የልጅ እናት ሆነው ይመጣሉ ማለት ነው።
አብርሽዬ የኔ የዋህ በብዛት የዋህነቱ ያጠቃዋል። አሁን አብርሽ እያናደደኝ ያለው ምንድነው ታውቃላችሁ? ይቅርታ ግን ድምፄን እየዘጋኝ ነው። የሚያናድደኝ አብርሽ ሰው ያምናል። በቃ ያም ሲጠራው ይሄዳል፣ ያም ሲጠራው ይሄዳል። እንግዲህ ይቅርታ እንደ ቻይና ሞባይል እየተነፋነፍኩ ነው፣ ግን ይህን ደስታዬን አፍኜ ማድረስ ስላልቻልኩኝ የግድ መስራት ስላለብኝ ነው። እናቴ እኔስ ልተንፍስ እንጂ እንዴ ሳምንት ሙሉ ረርድብን እያልኩኝ የቻልኩት በዚህ ደግሞ ልተንፍስ። የኔ እናት አንጀቴን በላችኝ እና ቀለበቷን እንግዲህ አስወልቀው ለቀዋታል ማለት ነው። እንግዲህ አንተን ላለማጣት ነው ያለችው። እንግዲህ ወይ አብረሽን ታይ ያለበለዚያ እንዲናረግሻለን እያሉ ነው እንግዲህ ይመስለኛል። ቀለበቷ የለም። ያን ቀለበት አቤት ስንት ሰው አይን አረፈበት። ይታደሉታል እንጂ አይታገሉትም። እዚች ምድር ላይ ስንኖር መታደል ነው እንጂ መታገል አያዋጣም ትላላችሁ። ሰው ሄርሚዬና አብርሽ መልካም የትዳር ህይወት ኦልሬዲ ቀለበት አድርጋችኋል። ቀለበቱን ቢወስዱትም ነገ ቀለበት አዲስ ቀለበት ገዝቶ ያደርግልሻል። ግን ያለውን ነገር ደግሞ ለአብርሽ መናገር አለባት፣ እኛም መስማት አለብን። እንዴ ሳምንት ሙሉ እኛ ራሱ ካሁን ምን ተፈጠረ እያልን በጭንቀት የቆየ ነው። መስማት አለብን። ይህን ነገር ማወቅ አለብን። አዳሚ ሲዝቱባት የነበሩት ሁሉ ልክ ፖሊስ ጋር ሲሄዱ በቃ ጨዋ አጫወታቸው ማለት ነው። በጣም በጣም ባለየዎች ናቸው እነ ሩታና ኤፍሬም እነ ዳኒ ማለት ነው። ሰው ጠፍቶ የሰውን ፎቶ ይዞ እኔ ግን ህግ ራሱ እኔ ግርም ነው ያለኝ። የሰውን ፎቶ ያለ ፍቃድ የጠፋን ሰው ፎቶ ይዞ እየለጠፉ መጨፈር መስፈን፣ ይሄ ራሱ እኮ ወንጀል ነው እውነት ለመናገር። ግን እንዴት እንደተፈቱ እንዴት እንደተለቀቁ ግራ ቢገባኝም ዋናው ነገር ግን ይመስለኛል ነገሮቹ ጥብቅብቅ ሲሉባቸው እየለቀቋት ነው የሚመስለኝ። እንግዲህ እንኳን በሰላም ለእናት አባቷ በሰላም ለወንድም ለእህቶቿ እንዲሁም ለምንወዳት ለምናደንቃት በሰላም መጣችልን። ዋናው ነገር እሱ ነው። እውነትና ጭስ መውጫ ያጣም። ቀስ በቀስ እንግዲህ እውነቱን እንሰማለን ማለት ነው። በነገራችን ላይ ብዙ ትምህርት መውሰድ እንችላለን ከዚህ ማለት ብዙ ነገር ማለት ከኤርሚ ትዕግስተኝነት ማለት ትዕግስት ምን ያህል አሸናፊ እንደሆነች አይቼበታለሁ። ብዙ ለመለያየት ብዙ ሞክረዋል፣ ግን እግዚአብሔር ያልተጨመረበት ነገር ምንም ማድረግ እንደማይችሉ አይቻለሁ ማለት ነው። ስለፈለግን ደግሞ እንደፈለግን ማድረግ እንደማንችል በሩታ ደግሞ አይቻለሁ ማለት ነው። አንዴ የአንገት ሐብል ምናምን አስደረጋ መጣች፣ አልተሳካም። አረ በስማም የሚገርማችሁ እኮ የእነሱ እጅ እንዳለበት የምታውቁት ሄርሜላን ኤፍሬም ጠራ፣ አብርሃምን ሩታ ጠራች። ሐብል አድርግልህ ብላ ያን ሐብል ሰጠች። እሱ ጋር እኔ አብርሽ አናዶኛል። ለምን ተቀበላት? መጀመሪያውኑ ካላስ እንደውም ማግኘት እኮ የለበትም። እኔ ልጁ ነው ራሱ መቼም አንድ አባት ነው። በቃ ለትንሽ ጊዜ ገለል ነው ማለት ያለበት ህይወቱን እስከሚያስተካክል ድረስ። ልጅቷ በቀል እንጂ እውነት ፈልገው አይደለም። በቃ መበቀል፣ እሱን ዝቅ ብሎ ማየት ትፈልጋለች። እሱ ደግሞ የዋህ ነው። ና ሲሉት በዛም ይሄዳል፣ ና ሲሉት በዛ ይሄዳል። ሰው በጠራው ቁጥር መሄድ አልነበረበትም። በቃ ኮራ ቀብረር ማለት ነበረበት። እና ፋሚሊዎች ያው ብዙ አወራሁኝ። እንዲህ የታፈነውን የተነፈስኩት ሳምንት ሙሉ ያፈንኩትን መልስ ነው። እና ያው እንግዲህ የእነሱን ፎቶ ምናምን እያስገባሁ ማስራት አልችልም ማለት ነው። ማን ስለተነሳ ደግሞ ዋናውን ደግሞ አስዘግቼ ከማርፍ እንዲህ አንዳንዴ ሲጨንቀኝ መተንፈሻ ይሆነኛል። ስለነበረን ቆይታ እጅግ በጣም ነው የማመሰግነው። እንግዲህ አንዳንዴ እንዲበቅላለሁ ወሬ ሲኖር እመጣለሁ፣ ላይ እገባለሁ ብዬ አስባለሁ ከፈጣሪ ጋር። እንግዲህ ለሁላችንም ልቦና ይስጠን፣ አገራችንን ሰላም ያድርግልን፣ ሰላሙን ፍቅሩን ይስጠን። ወዳችኋለሁ።